ቢስሚላህ ውድና የተከበራችሁ የሰያት ዩቲዩብ ታዳሚያን እንዲሁም ይህ መልእክት የሚደርሳችሁ ሙስሊም ማህበረሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እነሆ ዛሬ እነ ረህማ ግቢ እንገኛለን። በሰሞኑ ያለው እንግዲህ በሙስሊሞች መካከል ሲዛመት የነበረው የረህማ ታሪክ ማለት ነው። ያው ሁላችንም ተነሳስተናል። ሁላችሁም እሷን ለመርዳት ተነስታችሁ በየግሩፖች በየጀማዓዎች ሆናችሁ የሷን አካውንት መጠባበቅ ላይ ትገኛላችሁ። ዛሬ ይሄንን አካውንት ልናሳውቃችሁ መተናል ማለት ነው። እዛው እነ ረህማ ቤት ውስጥ ነው ያለነው። ረህማና 3 ልጆቿ አካውንት ተከፍቶላቸዋል። 3 ሰዎች እንደምትመለከቱት እንግዲህ ኦሮሚያ ኢንተርናሽናል ባንክ እና ኢትዮጵያ ንግድ ባንክ ነው እንግዲህ የተከፈተው ማለት ነው። በመሃሉ ላይ ረህማ ትገኝበታለች። የሶስቱም ሰዎች ትክክለኛ ስማቸውን በማየት ከስር ያለውን አካውንት በመጠቀም እስከዛሬ ድረስ እሽቅ ላይ ጉጉት ላይ የነበራችሁ ወንድም እህቶች በዚህ አካውንት ማስገባት እንደምትችሉ ልንገልጽ ነው ማለት ነው። ዛሬ ቀጥታ ረህማን በአፏ ትገልጻለች ማለት ነው። ይሄ አካውንት ትክክለኛ ነው እሷ ጋር ይደርሳል ወይስ አይደርስም የሚለውን በዚሁ አካታ ደግሞ ከዚህ በፊት የሚረዷት ጀማዓዎች እንደነበሩ እነዛ ጀማዓዎችን መመስገን እንዳለባቸውና እነዛ ጀማዓዎች ሌላ ሰዎችን እየረዱ እንደሆነ እሷን ምናልባት አላህ Subhanahu Wa Ta'ala ደርሶላት ማለትም አላህ Subhanahu Wa Ta'ala ሰበብ አድርጎላት የባለፈውን ኦዲዮዋን ማለት ነው ብዙ ጀማዓዎች ቢነሳሱም ብዙ ችግረኞች እንዳሉና እነዛ ችግረኞች ደግሞ ከዚህ በፊት ረህማ ስትረዳባቸው የነበሩት ድርጅቶች ውስጥ እየተረዱ እንደሆነ በዚሁ ትገልጻለች ማለት ነው። ከዚህ በፊትም እየተረዳች መሆኑን ትገልጻለች። ቀጥታ ወደ ረህማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የዓለም ሁሉ ሙስሊሞች እኔ ወላሂ ይሄን ቂሳዬን የህይወት ታሪኬን ነው እንጂ ያወጣሁት የሚረዳኝ ሰው የለም የሚል ነገር ያወጣሁት ነገር የለም። ስለዚህ በዚህ በህይወት ታሪኬ ውስጥ የተፈጠረው ለአንዲት እህት የህይወት ታሪኬን ነው የገለጽኩላት። አላህ ባለው ቢሆን ባለቀን ነው ይሄ ነገር የሆነው። ስለዚህ ልጆቼ የሚማሩበትና እንዲሁም ደግሞ የሚበሉትን ነገር ወላሂ ቢያንስ ይሄን 4 አመት ሲያደርጉ የነበሩ ሰዎች ሮማን ወይም ሁሉድ ጀማዓ የሚባለው ከዛሬ 2 አመት በፊት የምንታወቅ ናቸው። እንዲሁም ደግሞ በዲኑ ዙሪያ ደግሞ ለትምህርት ቤት ክፍያ ይከፍል የነበረው እንዲሁም ሌሎችም ጀማዓዎችም አስቤዛ እያመጡ እየረዱ ነበረ። እኔ ግን ታሪኩን የገለጽኩላቸው በዛ አመት በመጣሁበት አመት የተፈጠረብኝን ክስተት ነው ይሄን የተናገርኩት። እንዲሁም ደግሞ ከዛ በፊት የነበረው ክስተትን እንጂ ጀማዓዎቹ እየረዱኝ አይደለም ማለት አይደለም። ስለዚህ ጀማዓዎች አድርገውልኛል። የኔ ታሪክ አልተቀየረም እንጂ ዶሮችም ተገዝቶልኝ ነበር። የሚሆን ነገር አድርጎ ነበረ። ግን ያው ዶሮቹ እንትናሉ ሞቱብኝ። በዚህ ምክንያት ነው እንጂ ሰዎቹ ለኔ ያላደረጉትን ነገር አላደረጉም ማለት አልችልም። ያደረጉትን ነገር ሐቅ ነው። አማና አድርሰዋል። ሰዎቹ አማናዎቻቸው እንደደረሰ እናንተም ወቁልኝ። ወላሂ ይሄን ቂሳም ለታሪኩ አወጣዋለሁ ብዬ አላሰብኩትም። ያወጣው አላህ ነው። ስለዚህ ለኔ የሚገባ የልጆቼ መኖሪያ እንዲሁም ደግሞ የልጆቼ መተዳደሪያ ከተደረገ ወላሂ ቀሪውን ገንዘብ እኔ አልፈልግም። ለድሃዎች በር ይከፈትበት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ረህማ ይሄ አካውንት ትክክለኛ አካውንት መሆኑን እንድትመሰክሪልን። ይሄ ይሄው ትክክለኛ አካውንት ነው። ኡስታዝ አህመድ ሐቢብ ነው። ኡስታዝ አንዱ ኡስታዝ አህመድ ነው። አይ ቆይ እንትና ማን ያያ አባጀማል ጅብሪል ያያ አባጀማል ጅብሪል እንዲሁም ደግሞ ረህማ ፈጠነ ኡስታዝ አህመድ ሞሜ የሚለው የሶስታችን ሰው ስም የተለጠፈበት ፎቶ መሆኑን የኔም ፎቶ በዛ ላይ መሆኑን እዩት። አካውንቱ ትክክለኛ ነው የሚተላለፍላቸው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከታታዮች እንግዲህ ያው 2 አካውንቶች ናቸው የተከፈቱት። የኦሮሚያ ኢንተርናሽናል ባንክ ቁጥሩ 3605384 ሌላኛው ደግሞ የንግድ ባንክ ነው። ኢትዮጵያ ንግድ ባንክ 10333415 በተጨማሪ ከስር ምጽፍላችሁ ቁጥር ይሄው ራሱ ነው ማለት ነው። በዚህ ቁጥር ካልሆነ በስተቀር ማስገባት እንደማይቻል
በሌላ በኩል በተዘዋዋሪ ብሩ መግባት እንደሌለበት ሁላችሁም አውቃችሁ ነቅታችሁ እንግዲህ ያው ለሷ መድረስ ያለበት ነገር ማንኛውም ሰው ለራህማ ይሁንልኝ ካለ ለራህማ መሆን ስላለበት የአማና ጉዳይ ስለሆነ ሁሉም ገንዘብ ወደዚህ መምጣት አለበት እንላለን ማለት ነው። ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እዚህ ላይ የተሳተፋችሁት ወንድምና እህቶች ሩቁም ቅርብ ያላችሁ እና በጣም ጀዛችሁን አላህ በዱንያም በአኺራም አላህ ይክፈላችሁ። እንደዚህ አይነት ችግር በማንኛውም ሰው ላይ እንዳይደርስ ምኞታችን ሲሆን በዚህ ልጅ ምክንያት ነው እንግዲህ ይሄንን ጉዳይ ለማሳካት 24 ሰዓት ይሄንን እንደዚህ ላደረሰን ጌታ አወለን አልহামዱሊላህ ይሄንንም ሩህ ቀልብ የሰጠ ጌታ ምስጋና ለሱ ይድረሰው። እኛም ደግሞ ከአንድ ቦታ ላይ ለወደፊቱ እንዲህ ሰዎች ተቸገሩ ስንል ወዳውኑ ይሄን ያህል ሰው ሳይጨነቅ በአንድ ጊዜ ሙስሊሙ ማህበረሰብ በተለይ ከአንድ ካለው ድርጅት ላይ አንስተን የምንሰራበትና ለሙስሊሙ ለተቸገረው ለታመመውና ለተቸገረው ሁሉ የምንደርስበት አቅሙን አላህ ይስጠን። አገሩን አማን አላህ ያርገው። ለእታችን ራህማ ያሰብነው እኛ አሁን ካለችበት ሰፈር ይሁን ሌላ ቦታ ተመካክረን ልጆቿ ጋር የምትኖርበትን ቤት መኖሪያ ቤት ልናረግላት ከዛ ከጎን ላይ ደግሞ እዛው ገቢ የሚያስገባላት ነገር አጠገቡ ወይ ከፊት ለፊት ወይ ከጎኑ እንደ አቅም እንደ ባጀቱ ሁኔታ አርገን እናንተ ያዋጣችሁትን እንደዛ ልናረግ ነው። ከዛ በተረፈ ደግሞ ጤናዋ እሷ ንያዋ እንግዲህ አላህ ያሽለኛል። ከዚህ በፊት ተመላልሶ አንድ ጎረቤት እሷ ጎረቤት ከዚህ በፊት ከሊል የሚባል ከሊል አብዱሰመድ ይባላል። እሱ ለ9 ወር ጅሙአና እሁድ ሲቀር ለ9 ወር ተከታትሎ ሲያስቀራላት የነበረ በራሱ ባጀት እሱ በጣም አሁን ተሽሏት እጇ ሁሉ ጣቶቿ በደም ተዘርግቶ ከዛ በፊት ጣቶቿ እንትን ብሎ ተጨብጦ የነበረው ነገር እና አሁን እሱ በጣም ትልቅ ወለታ ጀዛ ዱዓ አርጉለት። እሱንም ሌሎቹንም እንዲሁ ከጎረቤት ከርቅም ከዱዓም እንደዚሁ እናንተ ገንዘባችሁን አረብ ሀገርም አሜሪካንም ካናዳም ከሩቅም ያላችሁ ሰዎች ጀዛችሁን አላህ ይክፈላችሁ። ሳይተርፋችሁ ዘመዳችሁ እናንተም በሰው ሀገራችሁ ያማረባችሁ ቤተሰቦቻችሁ እየተቸገሩ ለሷ ቅድማ እንስጥ ያላችሁት ቅድማ ለእናንተ መንካና ሊላሂ ካነ አላሁ ለሁ ብሏል። ጌታችን ውለታ ማይበላ ጌታ ስለሆነ እናንተ ላይ ማጃችሁ ለአላህ ይቆምላችሁ። ባጭሩ እቺ ልጅ እነዚህ የሚቀሩ ሰዎች ተከፍሏቸውም በጥሩን እያመጡ እንዲቀሩላት ለልጆቿ ገቢ የሚያስገባ ነገር መኖሪያ ቤት እንድታገኝ ነው ምኞታችን። የተሳካ ሆኖ ይኸውና ቤቱም ተገዝቷል፣ ገቢ የሚያስገባ ነገር ተገኝቷል። ከዚህ በኋላ ደግሞ ለሕክምናዋ የሚሆን ነገር ሰው ተመድቧል ብለን አልቆ ድና ይኸው አይኗ ተከፍቶ ጉድ ነው የምንባልበትን ቀን ቅርብ አላህ ያርገው ላለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄንን ነገር ለማስተባበር ነው እንትን ያደረኩት። እኔ መሐመድ ተሾመ ወይ ተሾመ ፊጣ በዳሳ ባላለው። ጀዛኩም አላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።